ብዙ ጊዜ እዚህ ክፈት እዛ ክፈት ትሆናላችሁ። ስልካችንን ያለ ማቆም በየቀኑ በጣም በብዙ ሰዎች ይደወላል። ተማሪም ዘጭ ነው። ታዲያ ለምንድን ነው ብዙ ቦታ ብራንች የማትከፍተው? ምክንያቱም ኳሊቲውን አስጠብቆ መቀጠል በጣም ከባድ ስለሆነ። በጣም ብቃት ያለው ፈታ አድርጎ የሚያስተምር አስተማሪ ፈልጎ ማግኘት ከምታስቡት በላይ ከባድ ነው። ሆኖም ግን በአሁኑ ሰዓት ያንኑ ነገር ተቋቁመን እንደምንም ብለን ጀሞ ላይ ጸዴ የሆነ ብራንች ከፍተንላቸዋል። እናም ይሄ በማስመልከት ቀድሞ የሚመጡ 10 ሰዎችን 50% ዲስካውንት በማድረግ እንድትማሩ ጊቭአዌይ አዘጋጅተናል። መስፈርቱ ምንድነው? ላይክ ቪዲዮ ማድረግ፣ ኮመንት ማድረግ፣ ስመጡ ይሄው ብላችሁ ማሳየት። ከዛ ውስጥ ራንደም ቀድሞ የመጣ 10 ሰው ብቻ እንመርጣለን። ከዛ በተጨማሪ ደግሞ ፒያሳ አካባቢ ያላችሁ ቢዝነስማኖች ካላችሁ ትራቭል የምታደርጉ ከሆነ አሪፍ የሆነ እጥር ምጥን ያለ በወጥ ወር የሚያልቅ ቢዝነስ እንግሊሽ ሞጁል አዘጋጅተንላችኋል። መርካቶ ያላችሁ ሰዎች ፒያሳ መታችሁ የሱ ተጠቃሚ ብትሆኑ እላችኋለሁ። ከዛ በተጨማሪ ቶፍል፣ አይልስ፣ ቢዝነስ ኮሚኒኬሽን ዩ ኔም ኢት ማንኛውም ከእንግሊዝኛ ጋር የተገናኘ ነገር መስራት ካሰባችሁ ማራኪ እንግሊሽ አንደኛ ምርጫችሁ እንዲሆን ተቋሞች፣ ግለሰቦች ምናምን ሳንል ጸዴ የሆነ አገልግሎት እንሰጣቸዋለን። ዩ ሃቭ ማይ ወርድ። ለልጆች ክረምታይ እንገናኛለን፣ አታስቡት። ድጋሚ ያስታውሳችኋለሁ። ሌሎቻችሁ ደግሞ በጣም ሩቅ ያላችሁ ሰዎች አፎርደብል በሆነ ፕራይስ መስከረም ላይ እግዚአብሔር ብቻ ለዛ ያብቃን እንጂ ቤታችሁ ደቅ ብላችሁ በአሪፍ ዋጋ የምትማሩበትን ነገር እናዘጋጅላችኋለን። till I see you next time. Take care of yourselves guys. One love. Never stop working on yourself. ድለኞቹ መልካም ድል ያልኩኝ ባይ